የዓለማችን የፖለቲካ መድረክ በአሁኑ ሰዓት እጅግ በጣም በሚያሰጋ ሁኔታ ላይ ይገኛል። በተለይም አሜሪካና ኢራን የገቡበት ጦርነት የዓለምን የነዳጅ ገበያ ከማናወጡም ባሻገር ሶስተኛው የዓለም ጦርነት ይነሳ ይሆን የሚለውን ስጋት በብዙዎች ዘንድ አጭሯል። ፕሬዝዳንቱ ዶናልድ ትራምፕ በኢራን ላይ የከፈቱት ጥቃትና የሰጡት የ48 ሰዓት ማስጠንቀቂያ ቀጠናውን ወደማይመለስበት የጥፋት አዘቅት ውስጥ እየከተተው ነው። ምንም እንኳን የ48 ሰዓቱን ማስጠንቀቂያ ደግሞ ወደ 5 ቀናት አሳድጌዋለሁ ሲሉ አመሻሹን ቢደመጡም ትራምፕ ኢራን የኒውክሌርና የኃይል ማመንጫ ጣቢያዎቿን እንድናወድምባት ካልፈለገች ወደ ድርድር መምጣት አለባት በማለት ጠንካራ ዛቻቸውንም አሰምተዋል። በቅርቡም ፍሬያማ የሰላም ድርድር እያደረግን በመሆኑ ጥቃቱን ለጊዜው አቁመናል የሚል መግለጫን አውጥተው ነበር። ነገር ግን የኢራን የውጭ ጉዳይ ሚኒስትር ይህንን የአሜሪካን መግለጫ ወዲያውኑ ነው ያስተባበለው። የኢራን ባለስልጣናት እንዳሉት አሜሪካ ከገባችበት ማጥ ውስጥ ሆና ለመውጣት እያደረገችው ያለ የፖለቲካ ቁማር እንጂ ምንም አይነት ድርድር አልተጀመረም ሲሉ አቋማቸውን አጠናክረዋል። ትንሽ ቆየት ብለው የአሜሪካን የድርድር ሐሳብ ይዘው ሌሎች አደራዳሪ ወገኖች እንደቀረቧቸው ግን አልሸሸጉም። የዚህ ውጥረት ማዕከል የሆነው ሌላው ጉዳይ የሆርሙዝ ስትሬት የተሰኘው የዓለም የነዳጅ ማስተላለፊያ መስመር ነው። ኢራን አሜሪካ ጥቃቷን የምትቀጥል ከሆነ ይህንን የዓለም የኢኮኖሚ የደም ስር የሆነውን የውሃ መስመር ሙሉ በሙሉ እንደምትዘጋም ዝታለች። የአሜሪካ የስለላ ተቋማት እንዳረጋገጡት ከሆነ በዚህ የውሃ መስመር ላይ ኢራን በርካታ ፈንጂዎችን አጥምዳለች። ይህ ደግሞ በዓለም የነዳጅ አቅርቦት ላይ ትልቅ መስተጓጎልን ፈጥሯል። የዓለም የነዳጅ ዋጋ እጅግ በጣም እየጨመረ ሲሆን የህንድ፣ የእስያና የአውሮፓ የአክሲዮን ገበያዎች በከፍተኛ ሁኔታ ማሽቆልቁለዋል። የዓለም ኢኮኖሚ ከወዲሁ የጦርነቱን መዘዝ እየቀመሰም ይገኛል። በአሜሪካና በአውሮፓ ውስጥም ቢሆን ጦርነቱን በመቃወም የተለያዩ ሰልፎች እየተካሄዱ ነው። በለንደን በሚገኘው የአሜሪካ ኤምባሲ ፊት ለፊት በበርካታ ሺዎች የሚቆጠሩ ሰልፈኞች ከኢራን ላይ እጃቸውን አንሱ የሚሉ መፈክሮችን ይዘው አደባባይ ወጥተዋል። ይህ ጦርነት ወደ ሩሲያ፣ ቻይናና ሌሎችም ሀገራት ተጽዕኖ እንዳይስፋፋ በርካታ የፖለቲካ ተንታኞች ስጋታቸውን እየገለጹም ይገኛሉ። ከዓለም አቀፉ የጦርነት ዜና ባሻገር ዛሬ ዓለምን በእንባ ያራጩ ሁለት ከባድ የአውሮፕላን አደጋዎች ተከስተዋል። የመጀመሪያው በኒውዮርክ ላጓርዲያ አውሮፕላን ማረፊያ የተከሰተው ነው። የኤር ካናዳ የመንገደኞች አውሮፕላን አደጋ ደርሶበታል። አደጋው የተከሰተው አውሮፕላኑ በማረፊያ መንገዱ ራንዌይ ላይ እየተጓዘ ባለበት ወቅት በድንገት ከእሳት አደጋ መከላከያ ተሽከርካሪ ጋር በመጋጨቱ ነው። በተለቀቀው ይፋ በተደረገ የድምጽ መረጃ መሰረት የአየር ትራፊክ ተቆጣጣሪው አቁም፣ መኪና ቁጥር 1 አቁም እያለ ሲጮህና አደጋውን ለማስቀረት ሲጥርም ይሰማል። ነገር ግን ጥረቱ ሳይሳካ ቀርቶ አውሮፕላኑ ከተሽከርካሪው ጋር በከፍተኛ ፍጥነት ተጋጭቷል። በዚህ አሰቃቂ አደጋ የሁለቱ ፓይለቶች ሕይወት ወዲያውኑ እንዳለፈም ነው የተነገረው። የካናዳ መንግስት በዚህ አደጋ ዙሪያ ጥልቅ ምርመራ እንዲደረግና ትክክለኛውን መልስም እንዲነገረኝ እፈልጋለሁ በማለት አስታውቋል። አደጋው በኒውዮርክ አየር ማረፊያ ከፍተኛ የሚባል ድንጋጤን የፈጠረ ሲሆን በርካታ በረራዎችም እንዲሰረዙ ምክንያት ሆኗል። በተመሳሳይ ዕለት በላቲን አሜሪካዋ ሀገር ኮሎምቢያ ሌላ አሳዛኝ አውሮፕላን አደጋ ተከስቷል። በዚህ አደጋ ቢያንስ የ66 ሰዎች ሕይወት ሲያልፍ በደርዘን የሚቆጠሩ ሰዎች ደግሞ ክፉኛ ቆስለዋልም ነው የተባለው። አውሮፕላኑ ወታደሮችንና ሌሎች ሰዎችን አሳፍሮ ሲጓዝ እንደነበር ተሰምቷል። የኮሎምቢያ መንግስት የአደጋውን መንስኤ ለማወቅ ሰፊ ምርመራንም ጀምሯል። አገሪቱ በብሔራዊ የሐዘን ድባብ ውስጥም ትገኛለች። የነፍስ አድን ሰራተኞች አሁንም ድረስ በስፍራው ፍለጋቸውን የቀጠሉ ሲሆን የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። እነዚህ ሁለት አደጋዎች የዓለምን የአቪዬሽን ደህንነት ጥያቄ ውስጥ የከተቱና የብዙዎችን ልብ የሰበሩ ክስተቶች ሆነውም ነው በዕለቱ ያለፉት። ወደ አውሮፓ ስንመለስ የሩሲያና የዩክሬን ጦርነት አሁንም እንደቀጠለ ነው። ነገር ግን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሁኑ ወቅት የዓለም ትኩረት ሙሉ በሙሉ ወደ መካከለኛው ምስራቅ መዞሩ ከፍተኛ ስጋትን ፈጥሮብኛል ሲሉ ተናገሩ። የአሜሪካና የኢራን ጦርነት ዩክሬን ከሩሲያ ጋር ለምታደርገው ትግል የሚሰጠውን ድጋፍና ትኩረት ሊያሳጣው ይችላል በማለት ዜሌንስኪ ያላቸውን መጥፎ ስሜት ለአጋሮቻቸው አጋርተዋል።
እውነትም የአሜሪካ የጦር መሳሪያ ክምችት ወደ ዩክሬን ከመላክ ይልቅ አሁን ለራሷ ጦርነት እያስፈለጋት መሆኑ ሁኔታውን አወሳስቦታል ነው የሚባለው። በሌላ በኩል ሩሲያ በዩክሬን ላይ የምታደርገውን ጥቃት አጠናክራ የቀጠለች ሲሆን ዩክሬንም በበኩሏ የአሜሪካን ቀጣይ የረጅም ጊዜ ድጋፍ ለማግኘት ልኡካኖቿን ወደ ፍሎሪዳ ልካ ውይይት እያደረገች እንደሆነ ተሰምቷል። ወደ ተፈጥሮ አደጋ ልውሰዳችሁ። በአሜሪካ የሃዋይ ግዛት ባለፉት 20 ዓመታት ታይቶ የማይታወቅ እጅግ አስከፊ የጎርፍ አደጋ ተከሰተ ተባለ። መንግስት የአካባቢው ነዋሪዎች አሁኑኑ አካባቢውን ለቃችሁ ውጡ ሲልም አስቸኳይ ማስጠንቀቂያን ሰጥቷል። መኖሪያ ቤቶች በውሃ ተጥለቅልቀዋል፣ መንገዶች ተዘግተዋል፣ እንደዚሁ መሰረተ ልማቶች ከፍተኛ ጉዳትም ደርሶባቸዋል። የዓለም የአየር ንብረት ለውጥ እያስከተለ ያለው መዘዝ ምን ያህል አስከፊ እንደሆነ ይህ የሃዋይ ክስተት ግልጽ ማሳያ ሆኗል የሚሉም በርካቶች ናቸው። የተባበሩት መንግስታት ድርጅት ባወጣው የቅርብ ጊዜ ሪፖርት መሰረት የዓለም የሙቀት መጠን ከተጠበቀው በላይ በፍጥነት እየጨመረ መሆኑንና ይህ ሁኔታ ካልተገታ የሰው ልጅ ህልውናም አደጋ ላይ መሆኑን አጥብቆ አስጠንቅቋል።